ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ተመልካቾቻችን ሰበር ዜና አለ። ፋኖን ያዳክማል ያለውን የተለያዩ ስልቶችን እየተጠቀመ ያለው የአብይ አህመድ አገዛዝ ከአማራ ክልል የተለያዩ አካባቢዎች ከአንድ ሺህ በላይ ወጣቶችን በደህንነትና ስለላ ሊያሰማራቸው ልዩ ስልጠና እየሰጣቸው እንደሆነ ተገለጸ። ስልጠናው ለአንድ ወር የሚቆይ በፋኖ ኃይሎች መሃል ሰርገው በመግባት መረጃዎችን የሚሰበስቡ መዋቅሩን የሚያፈራርሱ ልዩ ተልዕኮው ወስደው የሚንቀሳቀሱ ለወታደራዊ ደህንነት መስሪያ ቤቱ የፋኖዎችን ዱካ እየተከታተሉ መረጃዎችን በማቀበል ለድሮን ጥቃት የሚያመቻቹ እንደሚሆኑ ነው የአንከር የመረጃ ምንጮች የገለጹት። የአማራ ተወላጅ እንዲሆኑ የተፈለገውም በፋኖ አመራሮች ዘንድ በጥርጣሬ አይን እንዳይታዩና እምነት እንዲጣልባቸው ታስቦ እንደሆነ የጠቀሱት የአንከር ሚዲያ ምንጮች ከፍተኛ ክፍያና ጥቅም ቃል እንደተገባላቸውም ታውቋል። ስልጠናው በጅጅጋ ከተማ እየተካሄደ ከመሆኑ ከመገለጹ ውጪ በትክክል በየትኛው ተቋም እየተሰጠ እንዳለ ለማረጋገጥ አልተቻለም። ከየትኛውም አካል ጋር ግንኙነት እንዳይኖራቸው ተደርገው እየሰለጠኑ የሚገኙት የአማራ ብሔር ተወላጆች ስልጠናውን ከጨረሱ በኋላ ዋና የፋኖ እንቅስቃሴዎች ወደሚደረጉባቸው አካባቢዎች እንደሚሰማሩም ከደረሰን መረጃ ለማወቅ ተችሏል። መረጃውን ያደረሱን ምንጮች የፋኖ አደረጃጀቶች ይህን የአብይ አህመድ ሴራ በመረዳት ከወዲሁ አስፈላጊውን ጥንቃቄ እንዲያደርጉ መልእክት አስተላልፈዋል። በመከላከያ ሰራዊት ውስጥ የሚታየው አደጋ ስርዓቱን ሊያናጋውና መፈንቅለ መንግስት እንዲከሰት ሊያደርግ እንደሚችል ተጠቆመ። በጎሳ አስተሳሰብ በሙስናና ዘረፋ እንዲሁም በከፍተኛ የሰብአዊ መብት ጥሰቶች የተተበተበው የአብይ አህመድ መከላከያ ሰራዊት የሀገሪቱን ህልውና አደጋ ላይ በመጣል ላይ እንደሚገኝም ጉዳዩ ያሳሰባቸው ከፍተኛ የጦር መኮንኖች ስጋታቸውን በመግለጽ ላይ መሆናቸውን በተለይ ለአንከር ሚዲያ በደረሰ ጥብቅ መረጃ ላይ ተመልክቷል። ሰራዊቱ ከጦርነት ወደ ሌላ ጦርነት በመግባቱ ከፍተኛ መሰላቸት እያሳየ መሆኑም ተመልክቷል። በዚህ ዙሪያ የደረሰን መረጃ ቀጥለን እናቀርባለን። በበላይ የሰራዊቱ አዛዦች መካከል የስርቆትና የማህበራዊ ብልግና ፉክክር እየተጠናከረ መምጣቱ በአመራሩ ዘንድ የእርስ በርስ አለመተማመን እየጎላ መሄዱና ሌሎች ምክንያቶች ተጠቅሰው ሰራዊቱ እረኛ አልባ የሆነበት ሁኔታ ተፈጥሯል ተብሏል። የህወሓት የጦር አዛዦች ወደ ሰራዊቱ መመለሳቸው በተለይም በአማራና በደቡብ ተወላጅ በሆኑ ከፍተኛ መኮንኖች ዘንድ ያስከተለው ቅሬታ የሰራዊቱን አንድነት እያናጋው እንደሆነም ተመልክቷል። ብሔርንና ጎሳን መነሻ ያደረጉ የበቀል ፍላጎቶች አንዱን ጠልፎ ለመጣል በሚል ውስጣዊ ሽኩቻና የመረጃ ጦርነት ሰራዊቱን እያመሰው እንደሆነ ካገኘነው መረጃ ለማወቅ ተችሏል። የኦሮሞ ተወላጅ የሆኑ ጀነራሎች ለአማራ ህዝብ የሚያሳዩት ንቀት እያደገ መምጣቱን ተከትሎ በሰራዊቱ ውስጥ በአማራ ተወላጆች ላይ የሚታየው ቅሬታ ከዕለት ወደ ዕለት እየተጠናከረ ሲሆን በግልጽ ጎራ የለየ ፍጥጫ መፈጠሩም ተገልጿል። ቁልፍ የሰራዊቱ የአመራር ቦታዎች በኦሮሞ ተወላጅ ጀነራሎች መያዛቸውና በተለየ ተልዕኮ የኦሮሞ ተወላጆችን በሰራዊቱ ውስጥ ቁጥራቸው እንዲበራከት የተጀመረው የአብይ አህመድና የብርሃኑ ጁላ እንቅስቃሴ የመከላከያ ሰራዊቱን ወደ ለየለት የእርስ በርስ ግጭት ብሎም ወደ መፈንቅለ መንግስት ሊያመራው እንደሚችል ስጋት እንዳለ ነው እየተነገረ ያለው። በሀገሪቱ ባለው ወቅታዊ የደህንነትና የጸጥታ አደጋ ምክንያት የብልጽግና ጀነራሎች በህዝብ አስተዳደርና ፖለቲካዊ ጉዳዮች ላይ እጃቸውን ማስገባታቸው የአብይ አህመድ አገዛዝ ወደ ለየለት ወታደራዊ ስርዓት የማምራት ዝንባሌ እያሳየ መሆኑም ተመልክቷል። ሰራዊቱ አሁን ባለው ሁኔታ ተጠናክሮ የመቀጠል እድሉ መክኗል የሚሉት ስጋት ያደረባቸው ከፍተኛ መኮንኖች በፖለቲካው የሚታየው የኦሮሞ ጀነራሎች ጣልቃ ገብነት የአብይ አህመድ አገዛዝ ወደ ወታደራዊ ስርዓት እንደሚቀየር አመላካች መሆኑን ገልጸዋል። አብይ አህመድ መከላከያ ሰራዊቱን የመጨረሻ የስልጣኑ መጠበቂያ ምሽግ አድርጎ ሊጠቀምበት እንደሚችል የሚገልጹት እነዚሁ የጦር መኮንኖች
ከአብይ ያልተገራ የስልጣን ፍላጎት አንጻር ከታየም ቀጣዩ ሂደት ሀገሪቱን በወታደራዊ አገዛዝ ቀንበር ስር ለማድረግ እንደታሰበም ጠቅሰዋል። ሽኩቻውና የብሔር ፍጥጫው እየባሰበት የሚመጣ ከሆነ የወታደራዊ አመራሮች ግድያና ያን ተከትሎም መፈንቅለ መንግስት ሊከሰት እንደሚችል ነው ያመለከቱት። መፈንቅለ መንግስቱ የብሔር መስመርን ተከትሎ ሊፈጸም እንደሚችል ከዚያም ባለፈ አብይ አህመድ እጃችን የገባውን ስልጣን በድክመቱ እንድናጣው ያደርገናል የሚል ስጋት ባላቸው አክራሪ የኦሮሞ ጀነራሎች አማካይነት ሊከናወን ይችላል ሲሉም እኚሁ ስማቸውን የደበቁ የጦር መኮንኖች ለአንከር ሚዲያ እንዲደርሰው ባደረጉት ጥብቅ መረጃ ላይ አመልክተዋል። በአጠቃላይ ሰራዊቱ አደጋ ላይ ነው የሚሉት የጦር መኮንኖቹም ፖለቲካዊ አመራሩ ከህዝቡ መነጠሉ ፓርቲው ብልጽግናና የኢትዮጵያ ህዝብ ከዕለት ወደ ዕለት እየተቆራረጡ መምጣታቸው እንዲሁም በኢትዮጵያ ህዝብ ዘንድ የሚታየው የለውጥ ፍላጎት መጪውን ጊዜ እጅግ ወሳኝ እንደሚያደርገው አመልክተዋል። የሚመጣው አደገኛ አዝማሚያ መቀልበስ የሚችልበት እድል መኖሩን በተለይ በሰራዊቱ ውስጥ የብሔርና የጎሳ መስመርን ተሻግረው ኢትዮጵያን ለማዳን የሚችሉ ኃይሎች ጉልበት የሚያገኙ ከሆነ ያንዣበበው አደጋ እንደሚገፈፍ አለበለዚያም በዚሁ ከቀጠለ ኢትዮጵያ ወደ ደም አፋሳሽ ጦርነት ውስጥ እንደምትገባና የሀገር መፍረስ አደጋ እንደሚከሰት ነው ለአንከር ሚዲያ በደረሰው ጥብቅ መረጃ ላይ ተመለከተው። ትላንት ጀምሮ ዛሬም በተደጋጋሚ ከመቀሌ የሚሰማው መግለጫ እንደሚያሳየው ከሆነ የአብይ አህመድ አገዛዝ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ነው። ቀደም ሲል አንተ እንደገለጽከው የኦሮሚያ ብልጽግና ጀነራሎች በስም ዝርዝር የተገለጹ እንዳሉ ነው። ብርሃኑ ጁላ፣ አለምሸት ደግፌ፣ ጌታቸው ጉዲና፣ ይልማ መርዳሳ፣ ድሪባ ኩማ እንደዚሁም ከደህንነት ምክትል ኃላፊው ሲሳይ ቶላና ከአርቲፊሻል ኢንተለጀንስ ኃላፊው ወርቁ ጋቸና እነዚህ ሁሉ የኦሮሞ ተወላጆች ናቸው። እንግዲህ ሲሳይ ቶላ የሚመራው ምክትል የደህንነት ኃላፊ ሆኖ ነው። በዛ ቢሮ ላይ ዋና ኃላፊው ሬድዋን ሁሴን እንደሆነ ይታወቃል። ነገር ግን አብይ አህመድ እነዚህን የኦሮሞ ጀነራሎች ብቻ ሰብስቦ በህወሓት ላይ ስለሚወሰደው እርምጃ መክሮ ዘክሮ በቀጣይ በድሮን መጠነ ሰፊ ጥቃት ለመፈጸም ተዘጋጅቷል። እንግዲህ ዓለም አቀፉ ማህበረሰብ እንዲያውቀውም ህወሓት ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ደብዳቤ ጽፏል። የፕሪቶሪያ ስምምነት ተጥሷል፣ በትግራይ ሌላ ዙር ጄኖሳይድ የዘር ማጥፋት ወንጀል ሊፈጸም እንደሚችል በመጥቀስ ስጋቱን አሳውቆ ዓለም አቀፉ ማህበረሰብ እንዲደርስም ጭምር ነው ህወሓት ጥሪ ያደረገው። በትግራይ አካባቢ ጦርነት ሊቀሰቀስ የሚችልበት ሁኔታ እንዳለ ነው እየሰማን ያለ ነው። ስለዚህ ይሄንን በአፋር ክልል መንግስት መግለጫ ሰበብ አፋር ክልል ተወረረ፣ 6 መንደሮች በህወሓት ጥቃት ተሰነዘረባቸው በሚል ሰበብ አብይ አህመድና የኦሮሞ ጀነራሎች ተሰብስበው ጀነራል አበባው ሌሎች ከኦሮሞ ተወላጅ ጀነራሎች ውጪ የኦሮሞ ጀነራሎች ብቻ ያሉበት ተሰብስበው ጉዳዩን ጨርሰውታል። በትግራይ ላይ ጥቃት ለመፈጸም በህወሓት ላይ ጥቃት ለመፈጸም እየተዘጋጁ እንዳለ ነው የምንሰማው። በሌላ በኩል ህወሓትም እጁን አጣጥፎ የተቀመጠ አይደለም፣ ብዙ ነገሮችን እየተዘጋጀ ነው። መረጃዎች እንደሚያሳዩት በተለያዩ ቦታዎች ተደብቀው ያሉ መሳሪያዎች እየወጡ ነው ከተቆፈሩበት። እንደዚሁ ወጥተው ለአብይ አህመድ ለሚሰነዝረው ጥቃት መከላከያ ለማድረግ በህወሓት በኩል ዝግጅት እየተደረገ እንዳለ ነው እየሰማን ያለ ነው። እንደው ምን ማለት ይቻላል? ጦርነቱ ባልታሰበ ሁኔታ አብይ አህመድ አቅዶ አስልቶ በመጨረሻም በአፋር ክልል መግለጫ በመስጠት ሰበብ ወደ ትግራይ ክልል ሰራዊቱን ለማዝመት እየተዘጋጀ እንዳለ ነው የሚሰማው። መሳይ መጀመሪያ እኮ የአፋር ክልል መግለጫ መስጠት የነበረበት ነፃ መሬት ወይም ሀራ መሬት ብሎ መሬቱን ፈቅዶ እየሰለጠኑ ወታደሮቹ እየታጠቁ የፌዴራል መንግስቱ በጀትና ስልጠና መድቦላቸው አሰልጣኝ መድቦላቸው እንቅስቃሴ አድርገው በህወሓት መሬት ላይ ወይም በትግራይ ህዝብ ላይ ከፍተኛ የሆነ እልቂት እንዲፈጸም ከፌዴራል መንግስቱ ተልዕኮ የተሰጣቸውን ኃይሎች መጀመሪያ ማስወጣት ነበረበት። ከክልላችን ውጡ፣ እኛ መንደርደሪያ አይደለንም፣ የፌዴራል መንግስቱ ጉዳይ አስፈጻሚ አይደለም፣ በክልላችን ከዚህ በፊት የተደረገው ጦርነት የአፋርን ህዝብ እጅግ በጣም ጎድቶታል ብሎ መግለጫ ቢሰጥ ኖሮ ከዚህ በፊት አሁን የተደረገው ከአቅሙ በላይ ነው እንል ነበር። አሁን ግን የአፋር ክልላዊ መንግስት የብልጽግና አሽከር ነው፣ ምንም ጉዳይ አስፈጻሚ ነው። በተለይ አወል አርባ የሚባለው የክልሉ ፕሬዚደንት በአንደኛ በሙስና በጣም የተጨማለቀ ግለሰብ በመሆኑ የፌዴራል መንግስቱ አድርግ የሚለውን ነገር ብቻ ነው ሊፈጽም የሚችለው። ስለዚህ የሰጠውን መግለጫ የፌዴራል መንግስቱ እንደሰጠው እንጂ የአፋር ክልል አስተዳደር እንደሰጠው ሊቆጠር አይችልም። በሁለተኛ ደረጃ አሁን ብልጽግና ሬዲየስ ወይም አካባቢው እየጠበበበት መጥቷል። ስለዚህ እኛና እነሱ ወደሚል ግንኙነት ውስጥ ገብቷል። ሰሜኖቹ በአንድ በኩል ሊያጠቁን መጡ በማለት በኦሮሚያ በደቡብ በተለያዩ ከሰሜን ውጭ ባሉ አካባቢዎች ከፍተኛ
የሆነ ቅስቀሳ የዘር ቅስቀሳ እየተደረገ እና ቡድን እንዲፈጠር ለማድረግ ከፍተኛ ጥረት እየተደረገ ነው። አሁን በኦሮሚያ ክልል የመንግስታችሁን ሊገነጥሉባችሁ መንግስታችሁን ሊያወርዱት ነው ሰሜኖቹ ተደራጅተው እያጠቁ ነው በማለት የብሔር ግጭት ህዝባዊ ግጭት እንዲፈጠር ከፍተኛ ቅስቀሳ እየተደረገ ነው። የአማራ ጀነራሎች ወይም የሰሜን አካባቢ ያሉ ከብልጽግና ጋር የሚሰሩ ጀነራሎችን ተዋቸው። እነሱ በመጀመሪያም ደረጃ ከሁለት ያጣ ጎመን ናቸው። ወደ አማራም ክልል መሄድ አይችሉም። ለብልጽግና ፓርቲም ወይም ለአገዛዙ መንግስትም ታማኝ አይደሉም። ከነሱ የተደበቀ መሆኑ የሚታወቀው እነዚህ አሁን የጠራሃቸው በሙሉ ወታደራዊ ጀነራሎች ከአብይ ጋር ቁጭ ብለው በትግራይ ላይ የዘር ጭፍጨፋ ለመፈጸም ውይይት ሲያደርጉ ህወሓት መረጃው ደርሶት ለተባበሩት መንግስታት ድርጅት አቤት ብሏል። ይሄ ነገር እንግዲህ ወደፊት የሚቀጥል ከሆነ እንደዚህ ከቀደሙ የኢትዮጵያን ህዝብ ከጎንና ከኋላ አሰልፎ ወደ ትግራይ ዘምቶ ህዝብን ለመጨፍጨፍ በፍጹም አይቻልም። ጀነራል ተፈራ እንደተናገረው ከሆነ ከእንግዲህ በኋላ እኛን ተረማምዶ አልፎ የትግራይን ህዝብ መምታት አይቻልም። እሱ ፋሽን አልቋል፣ ጨርሷል፣ ፋይሉ ተዘግቷል። እኛን ገለው ጨርሰው ነው ወደ ትግራይ ህዝብ የሚሄዱት በማለት ወደ ትግራይ ህዝብ አጋርነታቸውን አሳይተዋል። የፋኖ ኃይሎችም በጣም በተደጋጋሚ ጊዜ ሲናገሩ እንደነበሩት እኛ ታርጌታችን 4 ኪሎ ነው፣ እኛ ታርጌታችን ብልጽግና ነው፣ ሌላ ጠላት የለንም፣ ኢትዮጵያን ሊያፈርስ የሚችል ኃይል አሁን 4 ኪሎ ተሰባስቦ ያለው ኃይል ስለሆነ ከሱ ውጭ ሌላ ጠላት የለንም በማለት ኃይላቸውን አደራጅተው አቅጣጫቸውን ወደ አዲስ አበባ ወደ ማዕከላዊ መንግስቱ እንደሆነ አሳውቀዋል። አብይ አህመድ በኢትዮጵያ አየር መንገድ ህልውና ላይ አደጋ መደቀኑ ተገለጸ። በአየር መንገዱ ሰራተኞች ዘንድ ከፍተኛ ስጋት መፍጠሩም እየተነገረ ነው። ጉዳዩ ያሳሰባቸው የኢትዮጵያ አየር መንገድ ሰራተኞች ለአንከር ሚዲያ በላኩት መረጃ ላይ የአየር መንገዱ ጣፋንታ እጅግ አሳሳቢ ደረጃ ላይ እንደሚገኝ ተመልክቷል። አብይ አህመድ በአየር መንገዱ ማናጅመንት ላይ እየፈጠረ ያለው ጫናና ተከታታይ ጣልቃ ገብነት በአብዛኛው የማናጅመንት አባላትና በሰራተኞች በኩል ስጋት የፈጠረ ሲሆን ይህ ጫናና ጣልቃ ገብነት በዚሁ ከቀጠለ አየር መንገዱ የመፍረስ አደጋ ሊገጥመው እንደሚችል ነው ሰራተኞቹ በስጋት እየገለጹ ያሉት። ከቅርብ ጊዜ ወዲህ አብይ አህመድ ዋና ስራ አስፈጻሚውን አቶ መስፍን ጣሰውን ያላሳተፈ በዘር መስመር የተመረጡ የአየር መንገዱን ማናጅመንት አባላት ለብቻ እየሰበሰበ ከፍተኛ መጠን ያለው ዶላር ገቢ እንዲያደርጉ እየጠየቃቸው መሆኑ ተመልክቷል። ባልተለመደ አሰራር የሀገሪቱ መሪ እንዲህ አይነት ጥያቄ ማቅረቡ ያሳሰባቸው የአየር መንገዱ የሥራ አመራር አባላት የተጠየቁትን ገንዘብ ለማቅረብ ምን ማድረግ እንዳለባቸው ግራ ተጋብተው እንዳሉ ነው ለማወቅ የተቻለው። አብይ አህመድ ዋና ስራ አስፈጻሚውን አቶ መስፍን ጣሰውን ወደ ጎን ገሸሽ አድርጎ ሌሎቹን አመራሮችን ያነጋገረበት ምክንያት በግልጽ ባይታወቅም የአየር መንገዱን ስልጣን ከአቶ መስፍን ጣሰው ለመንጠቅና ለአቶ ለማያደቻ ለመስጠት ከዚህ ቀደም የወሰነውን ተፈጻሚ የሚያደርግበት ጊዜ እየደረሰ መሆኑን የሚያመላክት ነው ተብሏል። አብይ አህመድ ገንዘብ አምጡ በሚል የአየር መንገዱን አመራሮች እያስጨነቀ መሆኑ በየዕለቱ የአየር መንገዱ ስራዎች ውስጥ ጣልቃ መግባቱ እየጨመረ መምጣቱ የአየር ኃይል አዛዡን ሌተናል ጀነራል ይልማ መርዳሳን የአየር መንገዱ የቦርድ ሰብሳቢ እንዲሆን ማድረጉና ሌሎች ጉዳዮች ተጨምረው አየር መንገዱ ለከፍተኛ አደጋ መዳረጉን ነው ሰራተኞቹ የሚገልጹት። ባልተለመደ ሁኔታ የሰራተኞች ፍልሰትና አየር መንገዱን እየለቀቁ በተለያዩ ሀገራት መኮብለላቸው በከፍተኛ ሁኔታ እየታየ መሆኑ ተገልጿል። የበረራ አስተናጋጆች፣ ቴክኒሻኖችና አብራሪዎች ወደ መካከለኛው ምስራቅ ሀገራት አየር መንገዶች እየኮበለሉ ሲሆን ወደ ሰሜን አሜሪካ በርካታ የአየር መንገዱ ሰራተኞች ወጥተው መቅረታቸውንም ያገኘነው መረጃ ያመለክታል። በተለይም የአየር መንገዱን ድርሻ በከፊልና በሙሉ ለመሸጥ በአብይ አህመድ በኩል እየተደረገ ያለው እንቅስቃሴ ለሰራተኞቹ የሥራ ዋስትና ማጣት አደጋ እየደቀነ መሆኑ ተመልክቷል። በዘር ማንነት እየተደረገ ያለው ጫና እየበረታ መምጣቱም ለነባርና አዳዲስ ሰራተኞች ስጋት መፍጠሩም ተጠቅሷል። ከዚህ በፊት ለኤርትራ በቅርቡ ደግሞ ለሶማሌላንድ የአየር መንገዱን ድርሻ ለመሸጥ አብይ አህመድ የደረሰበት ውሳኔ በሰራተኞቹ ላይ ከፍተኛ ስጋት መጫሩ ተመልክቷል። በሌላ በኩል አብይ አህመድ የአየር መንገዱን የቦርድ ሰብሳቢ ሌተናል ጀነራል
ይልማ መርዳሳን ሊያነሳው እንደሚችል ከምንጮች መረጃ ለማወቅ ተችሏል። አየር መንገዱን ሙሉ ለሙሉ ለመቆጣጠር በሚል ጀነራሉን ወደ ቦታ ማምጣቱ ዋጋ እንዳስከፈለው የተረዳው አብይ አህመድ የስራ ሸክም ለመቀነስ በሚል ምክንያት ከአየር መንገዱ ቦርድ ሰብሳቢነት ሊያነሳቸው እንደተዘጋጀም ይነገራል። ጀነራሉ ወደ አየር መንገዱ ቦርድ ሰብሳቢነት ከመጣ ወዲህ በአየር መንገዱ ታሪክ ታይቶም ተሰምቶም በማያውቅ ሁኔታ ከፍተኛ ቁጥር ያለው ባለሙያ ስራ መልቀቁ ታውቋል። የቀድሞ የኢትዮጵያ አየር መንገድ ስራ አስኪያጅና በኋላም የቦርድ ሰብሳቢ የነበሩት አቶ ግርማ ዋቄ በአብይ አህመድ ትዕዛዝ አቶ ለማ ያደቻን የአየር መንገዱ ዋና ስራ አስፈጻሚ እንዲያደርጉ የመጣውን ጫና በመቃወማቸው ከቦርድ ሰብሳቢነታቸው በአብይ ደብዳቤ መነሳታቸው የሚታወቅ ነው። የአሜሪካን ኤምባሲ የፋኖ መሪዎችን ለማነጋገር እንቅስቃሴ መጀመሩ ተገለጸ። በከፍተኛ ሚስጥር የተያዘው የአሜሪካን ኤምባሲ እንቅስቃሴ የፋኖ መሪዎችን አነጋግሮ ከአብይ አህመድ አገዛዝ ጋር የሰላም ንግግር ለማስጀመር ይሆን? ስለቀጣዩ የሽግግር ስርዓት ምስረታ በግልጽ የታወቀ ነገር የለም። በአሜሪካን የውጭ ጉዳይ መስሪያ ቤት በኩል የሚካሄደውና ይህንንም እንዲያስፈጽም ኃላፊነቱን የተሰጠው አዲስ አበባ የሚገኘው ኤምባሲ የፋኖ መሪዎችን የማፈላለጉና የማነጋገሩን ተልዕኮ በመውሰድ መረጃዎችን እያሰባሰበና ሰዎችን እያነጋገረ መሆኑን ነው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። የኤምባሲው ተወካዮች በሀገር ውስጥና በውጭ ሀገራት የሚገኙ ከፋኖ አመራሮች ጋር ግንኙነት አላቸው የተባሉ ግለሰቦችን በተለያዩ መንገዶች እያነጋገሩ ሲሆን በቀጣይ የተጠቆሙትን የፋኖ መሪዎችን ለማግኘት ከአብይ አህመድ አገዛዝ የመንቀሳቀሻ ፍቃድ መጠየቃቸውን ያገኘነው መረጃ ያመለክታል። የአሜሪካን ጥረት ንግግር ለማስጀመር ይሆን? ስለ ሽግግር መንግስት ምስረታ በግልጽ ባልታወቀበት በዚህ ሂደት የፋኖ መሪዎች ፍቃደኛ ስለመሆናቸው ብዙ አጠራጣሪ ጉዳዮች መኖራቸውን የሚጠቅሱት የአንከር ሚዲያ ምንጮች ይህ እንቅስቃሴ ለፋኖ ትግል ጠቃሚ ውጤት የሚያመጣ እንደማይሆን ይገልጻሉ። የፋኖ እንቅስቃሴ በተጠናከረበትና የአብይ አህመድ ሰራዊት በየአቅጣጫው ከፍተኛ ኪሳራ እያስተናገደ በሚገኝበት በዚህ ወቅት በአሜሪካን ኤምባሲ በኩል የተጀመረው እንቅስቃሴ በከፍተኛ ጥንቃቄ መታየት እንደሚገባው ለአንከር ሚዲያ መረጃውን ያደረሱ ወገኖች ገልጸዋል። እንዲህ አይነቱ ግልጽ ያልሆነ እንቅስቃሴ አንድ ወጥ ፖለቲካዊና ወታደራዊ አደረጃጀት በመፍጠር ላይ ለሚገኘው የአማራ ፋኖ እዝ ከጥቅሙ ይልቅ ጉዳቱ የሚያመዝን እንደሆነ የሚገልጹት እነዚህ ወገኖች ማንኛውም የፋኖ አመራር ከአሜሪካን ኤምባሲ እየመጣ ያለውን ጥያቄ ማስተናገድ የለበትም ሲሉም ያስጠነቅቃሉ። ሰሞኑን ከዲፕሎማቲክ ማህበረሰቡ የተገኘው መረጃ የምዕራባውያን መንግስታት አብይ አህመድ ከሀገር እንዲወጣ ግፊት እያደረጉ መሆኑን የሚያሳይ ሲሆን ምናልባት የአሜሪካን ፋኖችን ለማግኘት የተጀመረው እንቅስቃሴ የዚሁ ሂደት አካል ሊሆን እንደሚችል እየተነገረም ነው። ሆኖም ግልጽ ሆኖ ባልተቀመጠ የአሜሪካን እንቅስቃሴ የፋኖ ኃይሎች ትግላቸውን ወደኋላ የሚጎትትን ማንኛውንም አይነት ንግግርና ድርድር መቀበል እንደሌለባቸው ነው ጉዳዩን በቅርበት የሚያውቁት ወገኖች የሚያሳስቡት። አሜሪካና ሌሎች ምዕራባውያን ሀገራት የአብይ አህመድ አገዛዝ ከኢትዮጵያ